የማንብላችሁ ለገሰ ገነቱ ነኝ። አንድ ሀብታም ሰው መስኮቱን ተመለከተና አንድ ሰው አንድ ነገር ከቆሻሻ መጣያው ውስጥ ሲመርጥ አየ። እርሱም እንዲህ አለ፣ ተመስገን አምላኬ፣ እንኳንም ድሃ አልሆንኩኝ። ድሃው ሰው ዞር ብሎ ተመለከተና ራቁቱን በጎዳና የሚራመድ ሰው አየ። እርሱም እንዲህ አለ፣ ተመስገን ጌታዬ፣ እንኳንም እብድ አልሆንኩኝ። እብዱ ሰውዬ ወደፊት ተመለከተና አንድ አምቡላንስ አየ። አምቡላንሱ ውስጥ በህመም ምክንያት የሚሰቃይና የሚያለቅስ በሽተኛ አየ። እርሱም እንዲህ አለ፣ ተመስገን አምላኬ፣ እንኳንም በሽተኛ አልሆንኩኝ አለ። ከዚያም የታመመው ሰውዬ በሆስፒታል ውስጥ የሞተውን ሰው ሬሳ ተመለከተና ተመስገን አምላኬ፣ እንኳን አልሞትኩኝ፣ ምክንያቱም የሞተ ሰው ፈጣሪን አያመሰግንምና። ዛሬ ስለ ሁሉም የፈጣሪን በረከቶችና ምህረት ለምን አናመሰግንም? ሕይወት ምንድነው? ሕይወት በተሻለ መንገድ ለመረዳት ወደ 3 ቦታዎች መሄድ አለብን። አንደኛ ሆስፒታል፣ ሁለተኛ እስር ቤት፣ ሶስተኛ መቃብር ናቸው። በሆስፒታሉ ውስጥ ከጤና በላይ ምንም ነገር እንደሌለ ትገነዘባለህ። በእስር ቤት ነፃነት በጣም ውድ ነገር እንደሆነ ትገነዘባለህ። በመቃብር ውስጥ ሕይወት ምንም ዋጋ እንደሌለው ትገነዘባለህ። የዛሬ የምንሄደው መንገድ የነገ ሕይወታችን መሰረት ነው። ስለዚህ ትሁትና መስጋኝ ሁን። ስለ ሁሉም ነገር ፈጣሪያችን የተመሰገነ ይሁን። አሜን።